ልጄ ካሁን በፊት ልክ አንድ ለአንተ አዲስ የሆነ ኃጢአት በሠራህ ጊዜ አምላኬን አሳዘንኩኝ ትል ነበር። ነገር ግን ሥጋህ ያሸንፍህና ያንኑ ኃጢአት እንደገና በሌላ ጊዜ ትሠራዋለህ። ይህን ድርጊት ማቆም ብትፈልግም ተቸግረሃል። ለብዙ ጊዜ ይህን ልምምድ ስታደርግ ትቆይና ትለምደዋለህ። ያኔ የመጀመሪያ ቀን ስታደርገው የነበረው ፍርሃት ይቀራል። ያንን ኃጢአት ለምደህ በመጥፎ ልምምድ ትታሰራለህ። ልጄ ሆይ ኃጢአት አርቲፊሻል ደስታ እየሰጠህ እኔ ከምሰጥህ ፍጹም ደስታ ያርቅሃል። ጥርስህ እየታየ ያስለቅሳል። የዓለሙን ውበት እያስጎበኘህ እኔ ያዘጋጀሁልህን መንግሥትና ክብር ይጋርድብሃልና ልጄ ሆይ ይህንን ተረድተህ ከዚህ መጥፎ ልምምድህ ተለይ። ከኃጢአት ተለይ የምልህ አንተን ጠልቼህ አይደለም። ነገር ግን ቆሻሻ ነገር ልጄ ጋር ምን ይሠራል ብዬ ነው። ልጄ አንተ ለእኔ ውድ ልጅ ነህ። ሁሌም አምሮብህና ተውበህ እንድትታይ ነው የምፈልገው። ለዚህ ነው የነጣውን ልብስህን ነክቶ እንዳያቆሽሽልህ ከኃጢአት ራቅ የምልህ። ደግሞ ምን ያህል እንደ ቆሸሽክ ቢሰማህ ከእኔ ከአባትህ መራቅን መፍትሄ አታድርግ። አባት ልጁ በጭቃ ተጨማልቆ ወደ ቤት ቢመጣ አጥቦ ያጠራዋል እንጂ ልጅ አይደለህም ብሎ በደጅ አይጥለው። አባት በተፈጥሮ ሕግ ለወለደው ልጁ ይህንን ካደረገ በስቃይና በመከራ የወለድኩህን አባትህ እንዴት ከዚህ ይልቅ አላደርግልህ? ልጄ ሆይ ለአፍታ እንኳን ከእኔ መሸሽን አታስብ። ክፉ ከሆነው ልማድህ ጋር መኖሩንም አትውደድ። በኃጢአት ውስጥ ምቾትን አግኝተህ አታውቅ። ሁሌ ከሠራሁ በኋላ በጸጸት የምትገባበትን ታጣለህ። በኃጢአት ምቾት የሚሰማህ ከሆነ ግን በእኔ ስለማመንህ ልትጠራጠር ይገባል። ልጄ እኔ አንተን እፈልግሃለሁ የምልህ ዘላለም ከሚያከብሩኝ መላእክትና ቅዱሳን ሰዎች ጋር ቤተሰብ ሆነህ እንድትኖር ባዘጋጀሁልህ መኖሪያ እንድትገባ መሻቴ ነው። እናም ከልማድህ ወጥተህ ወደ እኔ ና። አንተን እጅግ በጣም ስለምወድህ አንተን የመቀበል ግዴታ አለብኝ። አንተን ይቅር የማለት ባህሪ በውስጥ ያለ አንተ የምትሠራው ኃጢአት እንጂ አንተ በራስህ በእኔ ዘንድ ተጠልተህ አታውቅም። የፈጠርኩትን መጥላት በእኔ ዘንድ የሌለ ባህሪ ነው። ከያዘህ የኃጢአት ልምምድ የምትላቀቀው ወደ እኔ ስትመጣ ብቻ ነው። እረ ይቅር አይለኝም አትበል። የአንተ ኃጢአት እኔ ጋር ካለው ምሕረት በላይ ሆኖ አያውቅም። ከነ ቆሻሻው ልብስህና ቆሻሻህን የማጸዳልህ እኔ አባትህ አለሁ። አባት ልጁ ሁሌ አምሮበት እንዲሄድ ይሻልና እኔ አምሮብህ እንድትሄድ ንጹሕ አድርጌ እልክሃለሁ። ልጄ በራስህ ንጹሕ መሆንን አትፈልግ። እርሱ ለየትኛውም ፍጥረት የማይቻል ነገር ነው። ይልቁን ልማድህን ተሻግረህ ቅረበኝ። ወደ እኔ ተጠግቶ ከነ ልማዱ ከነ ተንኰሉና ከነ ኃጢአቱ የሚመለስ የለም። በጣም ጥልቅ በሆነ መጥፎ የኃጢአት ልምምድ ውስጥ ሆነህ ቢሆን የኃጢአትህ ግዝፈት ወደ እኔ እንዳትመጣ እንቅፋት እንዳይሆንብህ ልብ በል። ክፉ ወደ እኔ መምጣትህን ስለማይሻ በብዙ የህሊና እስር ውስጥ ሊጥልህ ይሞክራል። ነገር ግን ና፣ ግድ የለም እኔ አባትህ እሻልሃለሁ፣ ደግሞ እምርሃለሁ። ወደ እኔ መጥተህ ተሸማቀህ አትመለስም። በደስታ በሐሴት ተሞልተህ ዕረፍትን አግኝተህ ትመለሳለህ። የምወድህ ልጅ ሆይ ልማድህን ተውና ወደ እኔ ወደ አባትህ ተመለስ።